ኦኬ ዛሬ ከግሬድ 11 4.6 ኢምፐልስ ኤንድ ሊኒየር ሞመንተም የሚለውን ኮንሰፕት እናያለን። ኢምፐልስ ኤንድ ሊኒየር ሞመንተም የሚለው ከዛ በፊት እነዚህ በዋነኝነት አስፈላጊ የሆኑ ሜን ሀሳቦች አሉ። በእነዚህ ላይ ቤዝድ ሆነን ነው ነገሮችን መረዳት የምንችለው። ያው እነዚህ በዋነኝነት ያስፈልጉናል ማለት ነው። እነዚህን አሁን ትተን በጥልቀት ዋና ሀሳቡ ምን እንደሆነ እናያለን። ሊኒየር ሞመንተም ስንል ምን ማለታችን ነው? ሊኒየር ሞመንተም is a property of moving object that describes how hard it is to set a body in motion or to stop it። ምን ማለት ነው? ሊኒየር ሞመንተም የምንለው አንድን ኦብጀክት በሙቭመንት ላይ ወይም ደግሞ በእንቅስቃሴ ውስጥ ለማስቀመጥ ወይም ደግሞ አንድን እየተንቀሳቀሰ ያለን ኦብጀክት ለማቆም ምን ያህል ከባድ እንደሆነ የምንገልጽበት ሊኒየር ሞመንተም ብለን እንለዋለን። It is hard to stop a fast moving object than slow moving object። አንድን ፈጣን የሆነ ኦብጀክት ቀስ ከሚለው ኦብጀክት ይልቅ ለማስቆም በጣም ያስቸግረናል። ይህ ማለት ደግሞ ቀስ የሚለው ኦብጀክት ቶሎ ለማስቆም ይቀለናል ማለት ነው። ስለዚህ ከፍተኛ ፍጥነት ያለው ከፍተኛ ሞመንተም አለው ማለት ነው። Similar, it's hard to stop a larger mass than smaller mass provided that they move with the same speed። ስለዚህ ከፍተኛ ማስ ያለው ደግሞ አንድን ከፍተኛ ማስ ያለውን ለማንቀሳቀስ በጣም አስቸጋሪ ነው። ነገር ግን ቀለል ያለው ማስ ያለውን ለማንቀሳቀስ ይቀለናል። ይህ ማለት ደግሞ ከፍተኛ ማስ ያለው ከፍተኛ የሆነ ሞመንተም አለው ማለት ነው። ምክንያቱም በአንዴ ለማንቀሳቀስ ስለማንችል ማለት ነው። ቅድም እንዳልነው how hard ነው something how hard to stop ያን ነገር ለማስቆም ምን ያህል ከባድ እንደሆነ ወይም ደግሞ ሞሽን ላይ እንዴት እንቅስቃሴ እንዲያደርግ እንዴት ከባድ እንደሆነ የምንገልጽበት ሞመንተም ስላለን አንድ ላርጀር ማስ አለው ማለት ያ ኦብጀክት ከፍተኛ ሞመንተም አለው ማለት ነው። And then the linear momentum of a body is defined as the product of mass and velocity. So linear momentum ብለን የምንለው ነገር የማስና የቬሎሲቲ ብዜት ነው ማለት ነው። ምክንያቱም አንድን ኦብጀክት ሞሽን ላይ ለማድረግ ስንል ቬሎሲቲ አለው። ሞሽን አንድን ምን ያህል ከባድ እንደሆነ ሞሽን ላይ ለማስቀመጥ፣ ሁለተኛ ነገር ለማቆም ምን ያህል ከባድ እንደሆነ። ስለዚህ አንድ ነገር የሚከብደን ከፍተኛ ማስ ሲኖረው ነው። እንደዚሁም ደግሞ አንድ ነገር ለማስቆም የሚከብደን ከፍተኛ የሆነ ስፒድ ሲኖረው ነው። ስለዚህ ሞመንተም የምንለው ነገር የማስና የቬሎሲቲ ብዜት ነው ማለት ነው። ሊኒየር ሞመንተም በፒ ከላይ በምናያት አሮ የሚገለጽ ሲሆን ማስ ታይምስ ቮሊዩም ብለን እንላለን ማለት ነው። ማስ እንደምናውቀው ኪሎግራም ነው። ቬሎሲቲ ደግሞ ሜዠር የሚደረገው በሜትር ፐር ሰከንድ ነው። ኪሎግራም አለን፣ ሜትር ፐር ሰከንድ ማለት ነው። ስለዚህ ሞመንተም የሞመንተም ኤስአይ ዩኒት ኪሎግራም ሜትር ፐር ሰከንድ ይሆናል ማለት ነው። በጣም አሪፍ። አሁን ኤክሰርሳይዝ 4.5ን ብናየው ይችኛውን በዛው ሰርተን እንለፍ። How would the momentum of an object change if ይለንና the mass is doubled but the velocity remains the same ይለናል። ይህ ማለት ማሳችን ኤም ከነበረ ወደ ምን ሄደ ማለት ነው? ወደ 2m ደብል ሲያደርግ 2 ነው ማለት ነው። ይህ ማለት በዚህ ሰዓት ሞመንተም ከቬሎሲቲም ጋም ከማስም ጋም ዳይሬክትሊ ፕሮፖርሽናል ስለሆነ ማሱ ደብል አደረገ ማለት ሞመንተሙ ደብል አደረገ ማለት ነው። እንደዚሁም ደግሞ ቬሎሲቲው ሁለተኛው ጥያቄ ላይ ቢ ላይ የሚለው የአንደኛው ጥያቄ ኦልሬዲ መልሰነዋል። ማሱ ደብል ከሆነ ሞመንተማችንም ደብል ይሆናል፣ ምክንያቱም ዳይሬክትሊ ፕሮፖርሽናል ስለሆነ። ቢ ላይ የምናየው ደግሞ the velocity is reduced to 1/3 of the original magnitude ይለናል። ቬሎሲቲው ከመጀመሪያው ከኦሪጂናል ማግኒቲዩዱ 1/3 ቀንሷል ይለናል። ስለዚህ አሁንም እንደምናየው
ቬሎሲቲ ከሞመንተም ጋር ዳይሬክትሊ ፕሮፖርሽናል ስለሆነ ከቬሎሲቲ ጋር ሞመንተሙ ዳይሬክትሊ ፕሮፖርሽናል ስለሆነ በአንድ ሶስተኛ በሚቀንስበት ሰዓት ሞመንተሙን በዛው ልክ በአንድ ሶስተኛ ይቀንሳል ማለት ነው። ሲ ላይ እንምጣ። The direction of the velocity changes from south to east. ቬሎሲቲ ዳይሬክሽኑን ከሳውዝ ወደ ኢስት ቢቀይር ይለናል። በዛው ልክ ሞመንተሙ ላይም ኢፌክት ይኖረዋል ማለት ነው። ይህ ማለት ከሳውዝ ወደ ኢስት ሲመጣ ዳይሬክሽን ቼንጅ አድርጓል። ስለዚህ ቬሎሲቲ ላይ የሆነ ኢፌክት አለ ማለት ሞመንተሙ ላይም ኢፌክት ይኖራል ማለት ነው። በዛ መልኩ እንወስደዋለን። እሺ ኤግዛምፕልን ስናይ ለምሳሌ what is the linear momentum of 0.5 ኪሎግራም ይለናል። much box done is moving at a constant speed 6 meter per second toward the positive x direction ይለናል። ወደ ፖዚቲቭ ኤክስ ዳይሬክሽን በኩል 0.5 ያለው ማስ አለን 0.5 ያለው ማስ አለን። ስለዚህ ማስ ተሰጥቶናል፣ ኦልሬዲ ቬሎሲቲም ተሰጥቶናል። ሞመንተማችን የማሱና የቬሎሲቲው ብዜት ይሆናል ማለት ነው። ይህን ስንል 0.5 ሲባዛ በስድስት ማለታችን ነው። በመጀመሪያ ግን ነጥብ ቤት ስለሆነ 5ን ከ6 ጋር ስናበዛ 30 ይሆናል። እዚህ ጋር 0.5 ስለሆነ ከነጥብ በኋላ አንድ ጂ ስላለን 30 ላይ አንድ ነጥብ ወደ ውስጥ ስናስገባ ይሆናል ማለት ነው። ስለዚህ ሞመንተማችን በዚህ ሰዓት ስንት ይሆናል ማለት ነው? 3 ብቻ ይሆናል። 3 ኪሎግራም ሜትር ፐር ሰከንድ። ይህ ማለት ቅድም እንዳልነው ስናበዛው 30 መጣ፣ ነጥቡን ስናስገባ 3 እንደሚሆንልን ማለት ነው። 3 ኪሎግራም ሜትር ፐር ሰከንድ ይሆናል ሞመንተማችን። ሁለተኛው ላይ ጋር ስንመጣ አሁንም ማስ ተሰጥቶናል። በመጀመሪያው ማስ ላይ ዲፔንድ ሆነን ሁለተኛው ደግሞ ፋይናል ቬሎሲቲ የተሰጠን 15 ሜትር ፐር ሰከንድ ኤግዛምፕል 4.21 ላይ ማለት ነው 15 ሜትር ፐር ሰከንድ ተሰጠን። ይህ ማለት ደግሞ ኢኒሻል እና ፋይናል ቬሎሲቲ አለን ማለት ነው። ስለዚህ ከፋይናሉ ላይ ኢኒሻሉን ስንቀንስ የምናገኘው ቬሎሲቲ አለን ሲባዛ ከተሰጠን ኦሪጂናል ማስ ጋር እናበዛዋለን ማለት ነው። ስለዚህ ከ15 ላይ 6 ስንቀንስ 9 ነው። 9 ሲባዛ በ5 ስንት ነው? 45 ነው አይደለ? 45 ነው። 45 ነጥብ አለን 0.5 ስለሆነ 4.5 ይሆናል ማለት ነው። 4.5 ይሆንልናል። ወደ ኤግዛምፕል 4.1 ስንመጣ ማስ የመጀመሪያው አለን 0.5 ኪሎግራም የምንለው፣ ሁለተኛ ኢኒሻል ቬሎሲቲ አለን 6 ሜትር ፐር ሰከንድ፣ እንዲሁም ደግሞ ፋይናላችን 15 ሜትር ፐር ሰከንድ አሎንግ ዘ ሴም ዳይሬክሽን ይለናል። ይህ ማለት ኤክስ ዳይሬክሽን ሲለን ፖዚቲቭ ኤክስ ዳይሬክሽን እንደዚህ ማለት ነው። እንደዚህ ከሆነ በዚህ በኩል ይሄንን ኢስት እንለዋለን፣ ኖርዝ ሳውዝ እና ዌስት እንላለን። ፖዚቲቭ ኤክስ ያለን ደግሞ በዚህ ነው። ስለዚህ ኢስት ነው ማለት ነው፣ በፖዚቲቭ ኢስት በኩል። ስለዚህ 6 ሜትር ፐር ሰከንድ ቱ ዘ ፖዚቲቭ ኤክስ ዳይሬክሽን ካለን ወደ ኢስት ነው ማለት ነው። ሌላኛው ደግሞ 15 አሎንግ ዘ ሴም ዳይሬክሽን ይለናል። 15ቱም ደግሞ ወዴት ነው? ዘ ሴም ዳይሬክሽን ነው። ወዴት? ወደ ኢስት ነው እያለን ነው። ምክንያቱም if the box is above the example is acted by an external force and its velocity is increased from 6 meter per second to 15 meter per second along the same direction, what is the change in momentum? So actually we have here the same on direction, so we're just gonna subtract from the final the initial one, which mean ከፋይናሉ ላይ ኢኒሻሉን እንቀንሳለን ማለት ነው። እዚህ ጋር ሳውዝ ያለው በስህተት ነው። ምክንያቱም የተሰጠን ያው አሎንግ ዘ ሴም ዳይሬክሽን እያለን ነው። 15 ሜትሩም
በዛው ልክ በዛው በተመሳሳይ በኢስት በኩል ነው አለን እያለ ስላለ ከ15 ላይ ብቻ ዳይሬክትሊ እንቀንሳለን። ከ15 ላይ 6ን ስንቀንስ 4.5 አይ ሚን 9 እናገኛለን። ከዛ ይህን 9 ከ0.5 ጋር በምናበዛበት ጊዜ 4.5 ይመጣል ማለት ነው። ስለዚህ ሞመንተማችን 4.5 ኪሎግራም ሜትር ፐር ሰከንድ ነው ማለት ነው። እዚህ ጋር መጽሐፉ ላይ ያለው ስህተት ነው፣ አስተካክላችሁ እዩት። እዚች ጋር 4.5 ኪሎግራም ሜትር ፐር ሰከንድ እያለ ይቀጥላል። እሺ ኤግዛምፕሎቹ ይበቃናል። ወደ ሌላኛው ኮንሰፕት እንግባ። change the momentum of a body required application of force. According to Newton's second law, velocity a moving object changes when non-zero net force acting on it. Starting from the common version of Newton's second law, we define an equivalent expression of as follows ይለናል። እንደምናውቀው ከኒውተን ሰከንድ ሎ ላይ ተነስተን ዲፔንድ ሆነን በዛ ላይ ፎርስ ማለት ማስ ታይምስ አክስለሬሽን ነው ብለናል። ፎርስ ማለት ማስ ታይምስ አክስለሬሽን ነው ብለናል። ይህ ማለት ደግሞ ማስ ኦልሬዲ ያለን፣ አክስለሬሽን ደግሞ ምን ማለት ነው? አክስለሬሽን ስንል ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ታይም ማለታችን ነው። ስለዚህ ቪ ፋይናል እና ቪ ኢኒሻል ኦቨር ታይም አክስለሬሽን ሪፕሬዘንት ስለሚያደርግልን እዚህ ጋር ምናደረግን ቼንጅን ቪ ኢዝሊ ቼንጅን ቪ ያደረግን። ቼንጅን ቪ ማለት ፋይናል ማይነስ ኢኒሻል ማለታችን ነው ኦቨር ቼንጅን ቲ። ይሄ አክስለሬሽን የሚገልጽልን ሲሆን በአክስለሬሽን ፋንታ ይሄኛውን እናስገባለን ማለት ነው። ስለዚህ ማስ ታይምስ ቼንጅን ቪ ኦቨር ቼንጅን ታይም ይሆንላል እዚህ ጋር እንደምናየው። ከዛ ቪ ፋይናል ቅድም እንደከፈል ነው ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ቼንጅን ቲ ስለሆነ ማስ ደግሞ የጋራ ሆል ነው መልቲፕላይ የምናደርገው። በዚህ ሰዓት ምን ይሆንልናል? ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ቼንጅን ታይም ነበር ያደረግነው። እቺ ማስ ሁሉም ጋር ዲስትሪቢዩት ስትሆን ለፋይናሉም ለኢኒሻሉም ይሆናል ማለት ነው። በዚህ ሰዓት ደግሞ ማስ ታይምስ ቬሎሲቲ ብቻውን ምን ይገልጻል ብለናል? ማስ ታይምስ ቬሎሲቲ ሞመንተምን ይገልጽልናል ብለናል። ሞመንተም፣ ይሄ ሞመንተም ፋይናል እንለዋለን፣ ምክንያቱም በፋይናል ቬሎሲቲ ስለሰራ ነው። እዚህ ጋር ያለውን ማስ ታይምስ ኢኒሻል ቬሎሲቲን ደግሞ ማይነስ ኢኒሻል ሞመንተም አድርገን እንወስዳለን ማለት ነው። ምክንያቱም ማስ አለን ኢኒሻል በኢኒሻል ቬሎሲቲ ስለሰራን ማለት ነው። ፋይናል ሞመንተም ማይነስ ኢኒሻል ሞመንተም ኦቨር እናደርግና ምን እናደርጋለን? ፋይናል አለን ፒ ፋይናል ሞመንተም ማይነስ ኢኒሻል ሞመንተም ኦቨር ቼንጅ ኢን ታይም ይሆናል ማለት ነው። በዚህ ሰዓት ይሄ ማለት ሞመንተም ፋይናል ማይነስ ሞመንተም ኢኒሻል ካልን ቼንጂን ሞመንተም ማለት ነው ኢንሾርት። ምክንያቱም ቅድም ቼንጂን ቬሎሲቲ ስንል ፋይናል ማይነስ ኢኒሻል ነው። ስለዚህ ይሄኛውም ልክ እንደዛው ቼንጂን ሞመንተም ብለን እንይዘዋለን ኦቨር ታይም። ከዛ የቀረን ማነው? ፎርስ ነው። ስለዚህ ፎርስ ማለት ቼንጂን ሞመንተም ኦቨር ታይም ነው ማለት ነው። ይሄን ስንል ደግሞ የሞመንተም ቼንጅ ምን ብለን እንጠራለን? በሌላ አጠራር ኢምፐልዝ እንለዋለን። ሞመንተም ቼንጅ ያደረገ ማለት ኢምፐልዝ ነው። ስለዚህ ይሄኛውን ነገር ስናየው ለምሳሌ ያው the net force vector sum of all force acting on the particle equals the time rates of changing momentum of the particle. Rearranging the above equation, we have changing momentum equals to force times time. ስለዚህ ሞመንተም ቼንጅ ካረገ ኢምፐልዝ ነው። ኢምፐልዝን በምን እንወክለዋለን? በዚህኛው። ስለዚህ
ኢምፐልዝ ማለት እቺ ቼንጅን ሞመንተም እችኛውን ብቻ ወስደን በዚህኛው ሳይን ካደረግን በኋላ ኢምፐልዝ ማለት ቼንጅን ሞመንተም ማለት ኢምፐልዝ ነው ብለናል። ስለዚህ ኢምፐልዝ ማለት ፎርስ ታይምስ ቼንጅን ታይም ነው ማለት ነው። ኢዝሊ ፎርስ ታይምስ ቼንጅን ታይም ኢምፐልዝ ነው ማለት ነው። ሶ the product of the net force and the time interval f and change in time is known as impulse of the net force denoted by like this sign. ስለዚህ the change in momentum of the particle during the time interval equals the impulse of the net force acting on the particle during the interval. This statement defines the impulse momentum theory. በቃ ይሄኛው ነው። ምንድነው የሚለን? በታይም ኢንተርቫል ውስጥ በሞመንተም ታይም ኢንተርቫል ውስጥ እንዲሁም ደግሞ በኔት ፎርስ ታይም ኢንተርቫል ውስጥ ያለው የሞመንተም ቼንጅ ወይም ደግሞ የሞመንተም ለውጥ ኢምፐልዝን ያመለክታል። ይህ ደግሞ የምን ቲዮሪ ነው? ኢምፐልዝ ሞመንተም ቲዮሪ ብለን የምናወራው ቲዮሪ ነው ማለት ነው። ይሄ ስቴትመንት ኢምፐልዝ ሞመንተም ቲዮሪ ብለን የምናወራው ቲዮሪ ነው እያለን ነው። ለዛሬ እስከዚህ ካየን ይበቃል። ቴንክ ዩ ፎር ዋቺንግ።